ሰላም ሰላም ውድ የዚህ ቻናል ተከታታዮች በሙሉ እንዴት ናችሁ? እኔ እግዚአብሔር ይመስገን ደህና ነኝ። ዛሬም በአዲስ ቪዲዮ መጥቻለሁ። በዛሬው ቪዲዮ ላሳያችሁ የመጣሁት የአንድን እጽዋት ወይም የአንድን ፕላንት ሳይንቲፊክ ኔም ማንንም ሳትጠይቁ ይሄ ፕላንት ምን ይባላል ሳትሉ ወይም ላብራቶሪ መግባት ሳያስፈልጋችሁ ስልካችሁን ብቻ በመጠቀም እንዴት መለየት እንደምትችሉ ላሳያችሁ ነው። እኔ በተግባር ብዙ ስራ እየሰራሁበት ስለሆነ ስለዚህ እናንተም ተጠቀሙበት ብዬ ላሳስባችሁ እወዳለሁ። ከዛ በፊት ግን ለቻናሉ አዲስ ከሆናችሁ ሰብስክራይብ ብታደርጉ ቻናሉን ትደግፋላችሁ። ለወደፊትም የምለቃቸው ቪዲዮዎች ለእናንተ በቀላሉ ይደርሷችኋል ማለት ነው። አሁን ወደ ጉዳያችን እንገባለን። እንግዲህ የምንጠቀመው አፕሊኬሽን ነው። እሱ አፕሊኬሽን ፐርፌክት የሆነ አፕሊኬሽን ነው። ማንኛውንም ፕላንት አይዴንቲፋይ ማድረግ የሚችል አፕሊኬሽን ነው። ስለዚህ እሱ አፕሊኬሽን ምን እንደሚባል ነግራችኋለሁ ማለት ነው። ኤአይ ፕላንት አይዴንቲፋየር ይባላል። መጀመሪያ የምትገቡት ምንድነው? ጎግል ፕሌይ ስቶር እንግዲህ ከማንኛውም ስልክ ላይ ይኖራል ብዬ አስባለሁ። ጎግል ፕሌይ ስቶር ላይ ትገባላችሁ። ከገባችሁ በኋላ እዚች ጋር ሰርች ባሯ ትመጡና እንደምታዩት እዚች ሰርች ባር አለች ታች ዘን እዚህ ሰርች ታደርጋላችሁ። ምንድነው የምታዩት? ፕላንቴ ይባላል። ፕላንቴ እዛ ሁለት ነጥብ ታደርጉና ኤአይ ፕላንት አይዴንቲፋየር ይባላል። ኤአይ ፕላንት አይዴንቲፋየር ብላችሁ ሰርች ታደርጋላችሁ ማለት ነው። ዘን እዚህ እንደምታዩት የተለያዩ አፕሊኬሽኖች መጥተውላችኋል። እኔ የምጠቀማት ከዚህ ከተዘረዘሩት ይቺ አራተኛዋ ትሆናለች ማለት ነው። ፕላንቴ ኤአይ ፕላንት አይዴንቲፋየር የምትለው እሷን ነው የምጠቀመው። እንደምታዩት እኔ ኢንስቶል አድርጌያታለሁ። እናንተ ግን እዚህ ጋር ስትጫኗት እዚህ ኢንስቶል የሚል ይመጣላችኋል። ለእኔ አን ኢንስቶል ነው የሚለው ምክንያቱም ከአሁን በፊት ጭኛት ስላለው ማለት ነው። ስለዚህ እናንተ ካወረዳችሁ በኋላ ቀጥታ ስክሪኑ ላይ ትቀመጥላችኋለች ማለት ነው እሱ አፕሊኬሽን። ዘን እሱን ትዘጉና ትወጣላችሁ። ከወጣችሁ በኋላ ከዚህ መውረዱን ቼክ ታደርጋላችሁ ማለት ነው። እዚህ እንደምታዩት እዚህ ጋር ተቀምጣለች ማለት ነው። ፕላንቴ ኤአይ አይዴንቲፋየር ብላ እዚህ ጋር ውጭ ላይ ተቀምጣልኛለች። እንግዲህ ስከፍቶት ይሄ ይመጣላችኋል። ከዚህ ውስጥ እንግዲህ ሁለት ኦፕሽኖች አሉ። አይዴንቲፋይ ኤንድ ጋለሪ የሚል አለ። እንግዲህ ምናልባት እናንተ ያላችሁበት ቦታ ኢንተርኔት የማይሰራ ቢሆን ለምሳሌ ምንድነው የምታደርጉት? ቀጥታ የፕላንቱን ካሜራ አንስታችሁ ትመጣላችሁ ማለት ነው። ያለዛ ግን ኢንተርኔት የሚሰራ ከሆነ እዛው ላይ አይዴንቲፋይ የሚለውን ነክታችሁ አይዴንቲፋይ ማድረግ ትችላላችሁ ማለት ነው። እኔ ግን አሁን በካሜራ አንጥቶ ፕላንቱ ምን እንደሆነ ማወቅ እንዴት እንደምትችሉ አሳያችኋለሁ። ጋለሪ ላይ ለምሳሌ ያነሳኋቸው ካሜራዎች አሉ። ከዛ ውስጥ አንዱን አውጥቼ የማሳያችሁ ይሆናል። ጋለሪ ውስጥ ለምሳሌ ስገባ እንደምታዩት እዚህ ካሜራ ያነሳኋቸው የተለያዩ ፕላንቶች አሉ። ከዛ ውስጥ እንግዲህ እኔ ያነሳሁት ካሜራ ባቄላ ነው። ባቄላውን በዚህ መልክ አፕሎድ አድርገዋለሁ። ዘን እዚህ ምኑን ነው መለየት የምፈልገው ይለኛል። ፍላወሩን ነው፣ ሊፉን ነው፣ ፍሩቱን ነው፣ ባርኩን ነው፣ ሀቢቱን ነው ወይስ አዘር ነው ይለኛል። ሊፉን ነው ለምሳሌ እኔ ሊፉን ነው በተለይ ያነሳሁት። እሱን አንዴልና ታች ሰርች የምትለውን አንድ ጊዜ ናካታለሁ። ከዛ በኋላ እንደምታዩት አፕሎዲንግ ኢሜጅ ይላል። አፕሎድ እያደረገው ነው። ዘን አናላይዝ እያደረገው ነው እንደምታዩት። መጨረሻ ላይ ሪዛልቱን ቨሪፋይ አድርጎ ያሳየኛል። ሪዛልቱን እንግዲህ ቨሪፋይ አድርጎ ሲያሳየኝ ምን አለ? ብሮድ ቢን ወይም ቪሲያ ፋቤ እስከ ፋሚሊው ፋባሴ ብሎ አስቀምጦልኛል ማለት ነው። ከዚህ እንግዲህ
እንደምታዩት 99% ፋባቢን እንደሆነ አረጋግጦ ነግሮኛል ማለት ነው። ስለዚህ በዚህ መልኩ ፕላንቱ ማን እንደሆነ በቀላሉ ማወቅ የምትችሉበት አፕሊኬሽን ነው። በተለይ ሪሰርች ሴንተር ላይ ግብርና አካባቢ የምትሰሩ ጤናው አካባቢ የተለያዩ ትራዲሽናል ሜዲሲኖችን ራሱ ለማወቅ በቀላሉ የምታውቁበት መንገድ ነው ብዬ አስባለሁ። እዚሁ ላይ ልብ ልትሉ የሚገባው ግን መለየት የምትችሉት ፕላንት አረም ሊሆን ይችላል፣ ኤኒ ፎሬስት ፕላንት ሊሆን ይችላል፣ ክሮፕ ሊሆን ይችላል። ብቻ ፕላንት ይሁን እንጂ ማንኛውንም ፕላንት መለየት የሚችል አፕሊኬሽን እንደሆነ ልትገነዘቡት ይገባል። ጥቅም አግኝታችሁበታል ብዬ አስባለሁ። ለቀጣይ ሌሎች ቪዲዮዎችን እንዲደርሷችሁ ቻናሉን ሰብስክራይብ እና ላይክ አድርጉ። ሰላም ሁኑ።